አንዴ ተፈጠር እንጂ አትሞት የሰው ልጅ ቢኖር ነው የተፈጠረው መኖሪያው ነው የሚለያይ ኡበይ ኢብኑ ኸለፍ የሚባል የቁረይሽ መሳፍንት ውስጥ አንዱ ነብዩ አለይሂ ሰላቱ ወሰለም የሰው ልጅ ሙቶ መቀስቀስ አለ ብለው ሲያስተምሩ አጥንት ይዞ መጣ ይበሰበሰ ፊታቸውም ላይ እንዲሰባበረውና አየሩ ላይ በተነው አንተ ሙሐመድ ያንተ ጌታ ይሄን ነው ሰብስቦ የሚቀሰቅሰው አለ ማላገጡ ነው አይደል ነብዩም አወን በርግጥ ይቀሰቅሳል ፊቱ ያቆማል ሳተም ይከታል አሉት ነብዩ አለይሂ ሰላቱ ወሰለም አላህም ይላግጣውን ዝም ብሎ አላለፈው ቁርአን አወረደ ወضرب لنا مثلا ونسي خلقه ከምን እንደፈጠርነው ረስቶ ለኛ ምሳሌ ያደረገልን አላህ ብሎም አለ ማን ነው እነዚህን አጥንቶች ከበሰበሱት በኋላ የሚቀሰቅሰው ብሎ አለ ቁል ብለህ በለው يحييها الذي انشأ اول مره መጀመሪያ